ራቁት ፎቶ ተለቀቀብኝ። መንገዳችሁን ቀን ያደርግላችሁ አምላክ ወገኖቼ። ስለ አይነ ብርሃን ብላችሁ ውሏችሁ የሰመረ ይሁን፣ ያሰባችሁት ይሳካ፣ እድሜን ከጤና ይስጣችሁ። ኤቲኤም ነው። ፓስወርድ 0001። አልቀበልም። ይህን ሁሉ ለእኔ ሰተሽኝ አንቺ በምን ልትኖሪ ነው? አልኖርም። ምን ያደርጋል ህይወት፣ ምን ያደርጋል መሰቃየት። እንደዚህማ ማድረግ የለብሽም። ዛሬን ብቻ አብረሽኝ ዋይ። ዛሬ አልችልም። ራሴን ለማጥፋት ቀጠሮ አለኝ። በምትወጁ ልለምንሽ። የምወደው ሰው ነው ለዚህ ሁሉ ውሳኔ ያደረሰኝ። ያመንኩት ሰው ነው። በፍቅራችን ሰዓት ያነሳኝን የራቁት ፎቶ የለቀቀብኝ። ራቁት ፎቶ ተለቀቀብኝ። ተዋረድኩ፣ በቁሜ ሞትኩ፣ የሰው መሳለቂያ ሆንኩ። ልታስቆመኝ እንዳትሞክር። አላስቆምሽም። ራስሽን ማጥፋት አይደል የፈለግሽው? ሂጂ። ቀጥታውን መንገድ ይዘሽ ትንሽ እንደሄድሽ ወደ ቀኝ ስትታጠፊ እዛ ትልቅ ጫካ ታገኛለሽ። ሰው ዝር አይልበት። ዛፎቹ ጠንካራ ቅርንጫፎች አሏቸው። በነፃነት ራስሽን አጥፊ። ሂጂ ወደ ሲኦል። ይህን ያደረገብሽን ወንድ፣ የናቁሽን ሰዎች፣ የሰደቡሽን ሰዎች ሁሉንም ጥሪና ተሰብስቦ ስትሞቺው፣ በሞትሽ ደግሞ ይበልጥ አስደስቻቸው። ልታስቆመኝ አትሞክርም? ላስቆምሽማ ሞከርኩ፣ ግን አልሰማሽኝ። ህመሙ እኮ ከአቅሜ በላይ ቢሆንብኝ ነው። አንገት መድፋትሽ ይገባኛል፣ ይሰብራል፣ ላውቃለሁ። አንቺ ላይ እንዲያደረገብሽ ወንድ ማድረግ የሚገባውን ነገር ነው አንቺ ራስሽ ላይ ልታደርግ ያሰብሽው። አዋርዶሽ ቀብሮሽ ሳይበቃው ጭራሽ ደግሞ ሞተሽ ልታስደስችው ነው? ህይወቱን ደስተው ልታሳምሪለት ነው? ለምን ወድቀሽ መነሳትሽን አታሳዩ? ስለወደድሽው ብቻ ስላመንሽው ብቻ ለምን ትሞቻለሽ? አንቺ እኮ ምንም አላጠፋሽ። አንዳንዴ ሰውና ጊዜ ሳትሳሳቺ ስተት የሚያደርግሽ ወቅት አለ። በቃ ህይወት እንደ ፓስወርድሽ ቁጥር ነው። ሁላችንም ከጀርባችን ብዙ ዜሮች አሉ። በምንም ሁኔታ ውስጥ ብንሆን ግን አንድ ብለን እንደ አዲስ መጀመር እንችላለን። አዎ፣ በአንቺ መንገድ ያለፉ ብዙ ብርቱ ሴቶች እንዳሉ ደግሞ አትፍች። ትናንትና ሲሰድባቸው ሲንቃቸው የነበረ ሰው ነው ዛሬ ላይ አቤት እቺ ልጅ እኮ ጥንካሬዋ ብሎ የሚያሞግሰው። ጸልይ፣ መኖርን ብቻ ምረጭ። ሌላው በጊዜ ሂደት ይስተካከላል። ንብረቶችሽን ተረከቢ። መኖር አለብኝ።